ሰላም ጤና ይስጥልን ክብራትና ክብራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር መረጃዎች ይዤ ቀርብ ያለው ታማኝ ወቅታዊና ፈጣን ዓለም አቀፍ መረጃዎችን በየሰዓቱ ልዩነት ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሳችሁና ዜናዎችን በፍጥነት እንድትከታተሉ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አዘንጉም። ወደ ሰበር መረጃው ስናቀና በቀዳሚነት የአሜሪካው ፕሬዝዳንት ዶናልድ ትራምፕ መልእክትና ቀጠናውን ያስደነገጠ ውሳኔ ላይ መድረሳቸውን ይፋ አድርገዋል። ትራምፕ ሌሊቱን በሰጡት መግለጫ በዚህ 2-3 ሳምንት ውስጥ ከኢራን ጋር ስምምነት ተደረሰም አልተደረሰም ከኢራን ጦርነት ራሴን አውጣለሁ ሲሉም አውጀዋል። ከዚህ ቀደም ኢራን ያቀረብኩትን ቅድመ ሁኔታዎች ካልተቀበለች አውድማታለሁ ሲሉ የነበሩት ትራምፕ ከዚህ በኋላ ቅድመ ሁኔታዬን ብትቀበልም ባትቀበልም ድርድር ቢኖርም ባይኖርም ጦርነቱን ጥዬ እወጣለሁ ሲሉም አስታውቀዋል። ይህንን ተከትሎም የመካከለኛው ምስራቅ ሀገራት ባልተጠበቀው የትራምፕ አቋም ተደናግጠዋል። በሌላ በኩል የአሜሪካው መከላከያ ሚኒስቴር በሰጡት ሌላኛው መግለጫ ደግሞ ጦርነቱን እንቀጥላለን የሚል ከትራምፕ የተጣረሰ መግለጫም ሰጥተዋል። የኢራን ውጭ ጉዳይ ሚኒስትር አባስ አራግቺ ደግሞ ፈጽሞ አንንበረከክም፣ እስከ መጨረሻው ድረስ ጦርነቱን እንቀጥላለን፣ ከአሜሪካ ጋር ምንም አይነት ድርድር እያደረግን አይደለም፣ አቋሞች ያለቻቸውን መረጃዎችና ዛቻዎች ነው በአደራዳሪዎች በኩል እየላከችብኝ ያለችው፣ ስለዚህ ምንም አይነት ስምምነት የለም፣ በሁሉም መልኩ ጦርነቱን እንቀጥላለን ብለዋል። ሌላኛው የአሜሪካ ውሳኔ በእጅጉ ያሳሰባት ደግሞ እስራኤል ናት። እስራኤል በጉዳዩ ዙሪያ እስካሁን ይፋዊ መረጃ ባትሰጥም ተንታኞች ያሉት እንዳሉት ከሆነም ትራምፕ እንደዛቱ ጦርነቱን በድንገት ጥለው ከወጡም ዋነኛ ጉዳዩን የሚያሳስባት ሀገር እስራኤል ናት ብለዋል። ዝርዝሩንም የምናስደምጣችሁ ይሆናል። በሌላ በኩል ኢራን ትናንትና ምሽቱን እንደዛተችው ሌሊቱን በተለያዩ የመካከለኛው ምስራቅ ሀገራት ላይ ጥቃትም ሰንዝራለች። በእስራኤል በሊባኖስ ከባድ የተባለ ጥቃት ፈጽማለች። የኩዌት አውሮፕላን ማረፊያ ላይ ዛሬ ሌሊቱንም በእጅጉ የተመታች ሲሆን የአየር ማረፊያው ከፍተኛ ውድመትም ደርሶበታል። ይህንንም ተከትሎ ከኩዌት መውጣት የሚፈልጉ ሰዎች በባስ ወደ ሳውዲ አረቢያ እያመሩ እንደሆነና ከሳውዲ አረቢያ አውሮፕላን ማረፊያዎች እየወጡ እንደሆነም ተገልጿል። በሳውዲ አረቢያና በባህሬንም በተመሳሳይ ከፍተኛ ጥቃትም ተሰንዝሯል። በኳታርም እንዲሁም ሌሊቱን እንዴት አለፈ የሚለውን ዝርዝር መረጃ የምናስደምጣችሁ የሚሆነው በሌላ በኩል አሜሪካንን በከፍተኛ ሁኔታ በውጭ ደረጃ እያወደማት ያለውን ይህ ጦርነት በቀን ከ2 ቢሊዮን አሜሪካ ዶላር በላይ ለዚህ ጦርነት እያወጣች እንደሆነም ተዘግቧል። ሁኔታዎችን በጣም አሳሳቢ ሆኗል። በቀጠሉበት ቀጠና አዳዲስና ዝርዝር መረጃዎችን ላስደምጣችሁ ነው። አብረን እንከታተለው። በቅድሚያም ከኢራን ጋር መዋጋቴን በ2 ወይም በ3 ሳምንታት ውስጥ አቁማለሁ ሲሉ የአሜሪካው ፕሬዝዳንት ዶናልድ ትራምፕ በይፋ አስታወቁም። ከፍተኛ የሆነ የአቋም ለውጥ የታየበት የፕሬዝዳንቱ የዛሬ ሌሊቱን መግለጫ በ2 እና በ3 ሳምንታት ውስጥ ጦርነቱን አቆማለሁ፣ ከኢራን ጋር የግድ ስምምነት ላይ መድረስ የለብኝም ሲሉም ተናግረዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዛሬ ሌሊቱን በዋይት ሃውስ ለጋዜጠኞች በሰጡት ያልተጠበቀ ነው በተባለው መግለጫ እንዲሁም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አቋማቸው በእጅጉ መቀየሩ በተመለከተበት በዚህ የሌሊቱ መግለጫቸው በኢራን ላይ እያካሄድን ያለውን ወታደራዊ ጥቃት በ2 ወይም በ3 ሳምንታት ውስጥ እናጠናቀቃለን በማለትም ገልጸዋል። ከዚህ በላይ አድማጮቻችን ያስገረመው የፕሬዝዳንቱ ንግግር ግን ጦርነቱን ለማቆም ከኢራን ጋር የግድ ስምምነት ላይ መድረስ አይጠበቅብንም፣ ኢራን ተስማማችም አልተስማማችም፣ እኛ ግን ከኢራን ጦርነት በ2 ወይም በ3 ሳምንታት ውስጥ ራሳችንን እናወጣለን ብለዋል። ትራምፕ ሲናገሩ በጣም በቅርቡ አሉ። በጣም በቅርቡ ከኢራን ጦርነት እንወጣለን፣ ምናልባትም በ2 ወይም በ3 ሳምንታት ውስጥ ሊሆን ይችላል ያሉት ትራምፕ የተኩስ አቁም ስምምነት ቅድመ ሁኔታ ነው ወይ ተብለው ሲጠየቁም ኢራን ስምምነት ማድረግ ከኔ ጋር አይጠበቅባትም፣ ከኔ ጋር ስምምነት ማድረግም አያስፈልጋትም፣ ከኢራን ጋር ተስማማውም አልተስማማውም ያቀረብኩላቸው ነጥቦችም ተቀበሉም አልተቀበሉም በ2 ሳምንታት ውስጥ ጦርነቱ ይቆማል ብለዋል። ይህ የፕሬዝዳንት ዶናልድ ትራምፕ ንግግር ምናልባትም ከዚህ ቀደም ይዘውት ከነበረው ከረር ያለ አቋም ጋር ፈጽሞ የተቃረነ ሆኗል። በኢራን ጉዳይ ተስፋ መቁረጣቸውንና የኢራን ኃይሎች በከፍተኛ ሁኔታ አመራሮቻቸው ቢገደሉ መዋጋት መቀጠላቸውን ተስፋ አስቆራጭ መሆኑን መገንዘባቸው የታየበት ነው በማለት ተንታኞችም እየገለጹት ነው። ከዚህ ቀደም ትራምፕ ኢራንን የኒውክሌር የጦር መሳሪያ ፍለጋዋን እንድታቆም የዩራኒየም ማበልጸግ ስራዋንም እንድታቋርጥና የሆርሙዝ ሰርጥን ያለምንም ቅድመ ሁኔታ ሙሉ በሙሉ ክፍት እንድታደርግ የሚያስገድደው
ትራምፕ የላኩት ባለ 15 ነጥብ የተኩስ አቁም ማዕቀፍ ካልተቀበለች ኢራን ወታደራዊ እርምጃዎችን እንደሚጠነክሩባትና መሰረተ ልማቷን እንደሚያወድሙ ሲዘቱ ቆይተው ነበር። የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ይህንን የፕሬዝዳንቱን ያልተጠበቀ መግለጫ ተከትሎ ባወጣው ይፋዊ መግለጫም በዛሬው ዕለትም ረቡዕ ምሽት በአሜሪካ ሰዓት አቆጣጠር ከምሽቱ 3 ሰዓት ላይ በኢትዮጵያ አቆጣጠር ከሌሊቱ 10 ሰዓት አካባቢ ስለ ኢራን ጠቃሚና ወቅታዊ መረጃ ለሀገሪቱ ሕዝብ በሙሉ በይፋ መግለጫ እንደሚሰጡና ንግግር እንደሚያደርጉም አስታውቀዋል። ፕሬዝዳንት ዶናልድ ጄ ትራምፕ በ2 ወይም በ3 ሳምንት ውስጥ የኢራን ጦርነት ጥለው እንደሚወጡ ከተናገሩ ከሰዓታት በኋላ ምላሽ የሰጡት የአሜሪካው መከላከያ ሚኒስትር ፒት ሄግሴት ደግሞ ድርድር እየተካሄደ ነው ከኢራን ጋር፣ ነገር ግን ጦርነቱ ወደፊት ይቀጥላል ሲሉ ከትራምፕ አቋም ጋር የተቃረነ ሐሳብ አንጸባርቀዋል። ኢራን የማትስማማ ከሆነ አሜሪካ ጦርነቱን ለመቀጠል ሙሉ ዝግጅት አላት በማለት ገልጸው ከቀን ወደ ቀን ብዙ አማራጮችን እያገኘን ነው፣ እየመታናቸው ነው የሚል ከትራምፕ ጋር የተቃረነ መግለጫም ሲሰጡም ተደምጸዋል። ይህንን የአሜሪካ ባለስልጣናት እርስ በርሱ የሚጫረስ መረጃ ተከትሎም የኢራን ውጭ ጉዳይ ሚኒስትር አባስ አራጋቺ ለአልጀዚራ ቴሌቪዥን ሲናገሩ ከአሜሪካው ልዩ ልዑክ ስቲቭ ዊትኮፍ ጋር በቀጥታ መልእክቶችን እንደደረሷቸው መሆኑንም አረጋግጠዋል። ሆኖም ግን ሚኒስተሩ ይህንን ሂደት ድርድር ብለው ከመጥራት ተቆጥበው ይልቁንም በአደራዳሪዎች በኩል አሜሪካ በጽሑፍ እየላከች ያለችውን መጠኑ የበዛ ዛቻና ጦርነቱን ለማስቆም የማይጠቅም ፈጽሞ ረባና ቢስ ሐሳብ ነው ብለዋል። ይህ እንዲህ እንዳለ ታዲያ የኢራን አብዮታዊ ዘብ IRGC ከዛሬው ሌሊት ጀምሮ በከተማው የሚገኙ የአሜሪካ ኩባንያዎች ላይ አዲስ ጥቃት መሰንዘር መጀመሩንም ዘግቧል። የአልጀዚራው ተንታኝ ጋዜጠኛ መሐመድ ሻልም በበኩላቸው የትራምፕ ንግግር ኢራን እንደ ትልቅ ድል ልትቆጥረው እንደምትችልም በትንታኔያቸውም ላይ አስቀምጠዋል። አሜሪካ ያለ ስምምነቱ ከጦርነቱ እወጣለሁ ማለቷ ኢራን ምንም አይነት ቅድመ ሁኔታ እንዳይጫንባት ስለሚያደርግ እንደ ትልቅ የፖለቲካና ወታደራዊ ስኬት በኢራን በኩል ይታያል ሲሉም ከደቂቃዎች በፊትም አብራርተዋል። ተንታኙ አክለውም በዚህ ጦርነት ውስጥ ትልቁና አደገኛው ጉዳይ የእስራኤል ቀጣይ እርምጃ ምን ሊሆን ይችላል የሚለው አስምረውበታል። አሜሪካኖች ኤሌፋንት ኢን ዘ ሩም በሚል አባባል እስራኤልን የገለጹት መሐመድ ሻል እስራኤል ጦርነቱን ከመቀጠል ውጪ ግልጽ የሆነ አቋም እስካሁን አላሳየችም በማለትም አስረድተዋል። ከዚህ በተጨማሪ በደቡብ ሊባኖስ የእስራኤል ወረራ መቀጠሉን ተከትሎ ኢራን የሊባኖስ አጋሮቿን ሂዝቡላህን አሳልፋ እንደማትሰጥና እስራኤል ጥቃቷን ካላቆመች በስተቀር የኢራን እርምጃዎች ፈጽሞ እንደማይቆም ሲያስጠነቅቁም ተደምጸዋል። አሜሪካን በ2 እና በ3 ሳምንት ውስጥ ጦርነቱን ያለምንም ቅድመ ሁኔታ ከኢራን ጋር ድርድር ተደረሰም አልተደረሰም ጥዬ እወጣለሁ ማለቷን ተከትሎ እስራኤል ያለ ደጋፊ ሀገር በተለያዩ ግንባሮች ለመዋጋት የምትጋለጥ መሆኑን ተከትሎ በኢራን ጦርነት ላይ እስራኤል ምን ልትወስን ትችላለች? አሁን ትራምፕ ከጦርነቱ የሚወጡበት ጊዜ ተናግሯል። በእርግጥ የትራምፕ ሐሳብ ሁልጊዜም ቋሚና ወጥ የማይታመን ቢሆንም ትራምፕ ይህንን ከተናገሩ በኋላ በጉዳዩ ላይ መጠነኛ መደናገጥ በእስራኤል በኩል ቢገባባትም እስራኤል ግን አቋሙን እስካሁን በይፋ አልገለጸችም። ይህ በእንዲህ እንዳለ ከወታደራዊና ዲፕሎማሲያዊ ውጥረት ጎን ለጎን የዚህ ጦርነት የኢኮኖሚ ከባድ ኪሳራ አሜሪካን እያወደማት እንደሚገኝም ቢቢሲም ዘግቧል። ቢቢሲ የጦርነት ኢኮኖሚ ባለሙያዎችን ጠቅሶ እንደዘገበው የኢራን ጦርነት አሜሪካን በቀን ከ2 ቢሊዮን የአሜሪካን ዶላር በላይ እያስወጣ እያደማት ነው ብለዋል። የብራውን ዩኒቨርሲቲ የኮስት ኦፍ ዋር ፕሮጀክት ዳይሬክተር የሆኑት ስቴቫሊ ሳቤል ለቢቢሲ ጋዜጠኛ ሳኪብ እንዳብራሩትም የጦር መሳሪያ ወጪዎች፣ ወታደራዊ ስምሪቶችና በአሜሪካ ንብረቶች ላይ የደረሰው ከባድ ውድመት በአጠቃላይ በቢሊዮኖች የሚቆጠር ዶላር አሜሪካን በዝብዟታል ብለዋል። የኢራን ጥቃቶች በመካከለኛው ምስራቅ አሁንም ተጠናክረው የቀጠሉ ሲሆን ሌሊቱን የተለያዩ የመካከለኛው ምስራቅ የአረብ ሀገራትና በኢራን ሚሳኤል ውጭና ሰው አልባ በራሪ አውሮፕላኖች ላይ ጥቃትም ተሰንዝሮባቸዋል። የአሜሪካ ውጭ ጉዳይ ሚኒስትር በሳውዲ አረቢያ ለሚገኙ ዜጎች በሙሉ ባስተላለፈው አስቸኳይ ጥብቅ የማስጠንቀቂያ መልእክትም አሜሪካውያን በብዛት የሚሰበስቧቸው ሆቴሎች፣ የአሜሪካ የንግድ ተቋማትና የትምህርት ማዕከላት ላይ ኢራን ጥቃት ለመሰንዘር ስላቀደች የስለላ መረጃዎችም ይህንን በመጠቆማቸው ሳውዲ አረቢያ የሚገኙ የአሜሪካ ዜጎች በሙሉ ካሉበት ቦታ እንዳይንቀሳቀሱ ጥብቅ ትዕዛዝም ተሰጥቷል። ከዚህ ቀደም የውጭ ጉዳይ ሚኒስተሩ አስቸኳይ ያልሆኑ ሰራተኞችም ሳውዲ አረቢያ ለቀው እንዲወጡ ማዘዙም ይታወሳል። የጦርነቱ ቀጥተኛ ሰለባ የሆኑት መካከልም የኩዌት ዜጎችም ይገኙበታል።
የኩዌት የዜና ወኪል ኮና እንደዘገበው ከሆነ የኩዌት አየር ማረፊያ በተደጋጋሚ በኢራን ጥቃት ኢላማ በመደረጉና በመውደሙ የሀገሪቱ አየር ክልል ከየካቲት 28 ጀምሮ ሙሉ በሙሉ በመዘጋቱ ምክንያት ዜጎች በከፍተኛ ችግር ውስጥ መውደቃቸውም ተዘግቧል። ይህንንም ተከትሎ የሳውዲ አረቢያ መንግስት ኩዌትን ለቀው ለመውጣት ለሚፈልጉ ሰዎች በሙሉ በዳማም ከተማ ወደሚገኘው የኪንግ ፉአድ ዓለም አቀፍ አየር ማረፊያ እንዲሁም ወደ ቃሱም አየር ማረፊያ የየብስ አውቶቡስ ትራንስፖርት መስመሮችን በመክፈት የነፍስ አድን ስራ እያከናወነም ነው ተብሏል። የኩዌት ባለስልጣን ዛሬ ሌሊቱን በሰጡት መግለጫ እንዳስታወቁት የሀገሪቱ ዋነኛ መግቢያ በሆነው ዓለም አቀፍ አየር ማረፊያ ላይ እጅግ አደገኛና ከባድ ጥቃት መድረሱንም አመላክተዋል። ይህ የዛሬው ሌሊት በኩዌት አውሮፕላን ማረፊያ ላይ የተሰነዘረው ጥቃት ከኢራንና እሷ ከምትደግፋቸው ኃይሎች የተሰነዘረብን ጥቃት ነው ሲሉም አረጋግጠዋል። የኩዌት የሲቪል አቪዬሽን ባለስልጣን ቃል አቀባይ የሆኑት አብዱላሂድ አልራጅም ሲናገሩም ይህ ድንገተኛ የአየር ላይ ወረራም በቀጥታ ያነጣጠረው በአየር ማረፊያው ውስጥ በሚገኙ ግዙፍ የነዳጅ ማከማቻ ታንከሮችና በአውሮፕላኑ ተርሚናል ላይ ነው ብለዋል። ጥቃቱን ተከትሎም በስፍራው ላይ እጅግ ግዙፍና አስፈሪ ቃጠሎ ዛሬ ሌሊቱን መነሳቱን ቃል አቀባዩ አስታውቋል። የነፍስ አድንና አስቸኳይ ጊዜ ምላሽ ስራ ቡድኖች ወዲያውኑ ወደ ስፍራው በማቅናት ቃጠሎን ለመቆጣጠር ርብርብ እያደረጉ ነው ብለዋል። ቃል አቀባዩ አብዱላህ አልራጅህ በሰጡት ማብራሪያም በስፍራው ላይ ከፍተኛ የሆነ የንብረትና የቁሳቁስ ውድመት ቢደርስም መልካም ዜና የሚሆነው ግን እስካሁን የሰው ሕይወትም ሆነ በአካል ላይ የደረሰ ጉዳት የለም ሲሉ አረጋግጠዋል። ሆኖም ይህ በአንድ ሀገር ሉዓላዊ አየር ማረፊያ ላይ የተፈጸመው ጥቃት የጦርነቱን አስከፊነት ብቻ ሳይሆን በኩዌት ላይ እየደረሰ ያለው ውድመትም የሚያሳይ ነው ብለዋል። ይህ በዚሁ እንዳለ በሌላኛው የባህረ ሰላጤ ሀገር ውስጥም ዛሬ ሌሊቱን በተመሳሳይ ከባድ ጭንቀት ውስጥ ሆና አድራለች። የባህሬን የሀገር ውስጥ ጉዳይ ሚኒስትር ሌሊቱን ባወጣው መግለጫ በሀገሪቱ በሚገኙ የአንድ ኩባንያ ማምረቻ ተቋም ውስጥ የተነሳው ከባድ የእሳት አደጋ የሲቪል መከላከያ የእሳት አደጋ ሰራተኞች በማጥፋት ላይ እንደሚገኙ አስታውቋል። ሚኒስተሩ ይህንን አደጋ በቀጥታ ከውጭ ጥቃት ጋር ያያያዘው ሲሆን ቃጠሎ በኢራን የጥቃት እርምጃ የተከሰተ መሆኑንም በይፋም አስታውቋል። ጉዳዩ የሚመለከታቸው የጸጥታና የደህንነት አካላት በስፍራው ተገኝተው አስፈላጊውን እርምጃና ማጣራት እያደረጉ መሆኑንም በመግለጫው ያተተ ሲሆን የትኛውም ኩባንያ ወይም ተቋም ላይ በዛሬው ዕለት ሌሊት እሳት እንደተነሳ ግን ከመናገርም ተቆጥበዋል። ኢራን ትናንትና ምሽት አውጥታ በነበረው የጥቃት ማስጠንቀቂያ መግለጫዋ ላይ በመካከለኛው ምስራቅ የሚገኙ የአሜሪካ ግዙፍ ዳታ ሴንተሮችና በአሜሪካ በሚታወቁ ተቋማት ማዕከሎች ላይ ጥቃት እንደምትሰነዝር አስታውቃም ነበር። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ ቸር ቆዩልን።